እንኳን ደስ አለ በሉት እስቲ የኛን የሰላም ዩኒቨርሲቲ እንኳን ደስ አለ በሉት እስቲ የኛን የሰላም ዩኒቨርሲቲ የጤና ሳይንስ ተቋማችን የአገር ኩራት ነው ለሁላችን የጤና ሳይንስ ተቋማችን የአገር ኩራት ነው ለሁላችን ከቀዳሚው ትውልድ ታሪካችን ሲሳብ መሰረቱን ጥሎ በዜጎች ቀና ሀሳብ በባላባቱ ርስት ያቆምነው ጅማሬ ኪዩር ብላይንድነስ ፕሮጀክት ይባላል። ይሄ ፕሮጀክት ነው። በዚህ ፕሮጀክት ድጋፍ ሰጭነት ነው የተሰራ ያለው። በማዕከላዊ ጎንደር የሚገኙ 7 ወረዳዎችን አካተን የቅስቀሳ ስራውን ሰራን። እነዚህ አካባቢ ከአንድ ወር በበለጠ ለጊዜ ውስጥ የቅስቀሳ ስራዎችን ሰራን። ስንቀሰቀስነ ከዛ የልታ ስራዎችን ሰራን። ከለየም በኋላ እንግዲህ አሁን እንደምታዩት ወደዚህ መሰባሰብ የገባ ነው ማለት ነው። ስለዚህ ወደ 946 ሰዎች እጃችን ላይ ያሉ ፕሮጀክቱ እንዳውም የፈቀደው እስኪ በዚህ እንትን ልበላችሁ ብሎ የ500 ነበር። አሁን ግን ስናስበው ወደ እጥፍ ላይ ደርሰናል። ስለዚህ አሁንም ቢሆን በመካከልም እንደምታዩት የሚታዩ ሰዎች አሉ። ኦልሞስት ያው የቅዳችን እጥፍ እናሳካለን የሚል ነው። ስለዚህ የሚያሳየው ምንድነው ብዙ የማህበረሰብ ክፍላችን የአይን ሞራ ግርዶሽ ተጠቂ መሆኑን የሚያመላክት ነው። በጤና በሳይንስ ምርምር አፍሪካን 5 ዓመት ማለት ነው የታወረሽ ብቻውን የተሰራችው ማለት ነው። ይሄኛው ግን 10 ወሩ ነው ገና ሰኔ ነው እንደው ተተኛው ድርቅ ያረገኝ። አሁን እቺኛይት በሽኛይቱ ተመስገን እያልኩ ሳለ እቺን ጨርስ ሲያረጋት ግን አይ ጌታ እንዴት ተጣላይ ብዬ በጌታ ብቻ አዝኜ ነበር። አሁን ግን እንዳዘንኩበት አልቀረስ አመት ለእናንተ ገልጦ ሰጠኝና መድኃኒቴን ሰጠኝ። 5 ዓመት የኖረችውን ገለጣት። ሽግግሩን እናስቀጥላለን። ስለዚህ ምርመራውን ስናካሄድ ሙሉ ምርመራ ነው የምናካሄደው። ሞራ ብቻ አይደለም፣ ደግሞ ሞራ አይደለም። የአይን ጸጉ የአይን ቆብ መቀረሽ ሊኖረው ይችላል። የብርሃን መቀበል የለቀቀበት ሊኖር ይችላል። የአይን ውሃ ግፊት ያለበት ሊሆን ይችላል። ሌሎችንም ችግሮች አጠቃላይ በዚህ ፕሮጀክት አማካኝነት ወደ 27000 የሚሆኑ ሰዎች የልየታው ተጠቃሚ ሆነዋል። 27000 የሚሆኑ ሰዎች የልየታው ተጠቃሚ ሆነዋልና ያሱ ቁጥሩ አለኝ። ምክንያቱም እንትኑን እንኳን ብንወስድ 1000 ሰው ነው የተለየው። አንድ ሰው ለማግኘት 20 ሰው ስክሪን ማድረግ አለብን። ስለዚህ ይሄን ቁጥሩን በዚህ ብናስበው 27000 አካባቢ ሰዎችን በዚህ በቀጥታም ሆነ በተዘዋዋሪ አይናችሁ ደህና ነው አይናችሁ እንደዚህ ነው የሚል ነገሩን ተጠቃሚ ሆነዋል ማለት ነው። እንደው አይኖት ከዚህ በፊት ምን ያህል ጊዜ ነበር ታሞ ነበር? 5 ዓመት። 5 ዓመት። አሁን እንዴት ነው ለውጡ? አሁንም አድኝ ዳንኩኝ አየሁ አይቼ ደህና ነኝ። ልጄን አየሁት። አሁን ተዚህ ያላችሁትን ሁሉ በዚህ ያሉትን በደንብ ያሉትን አየኋቸው። እንኳን ደስ አለ በሉት እስቲ የኛን የሰላም ዩኒቨርሲቲ እንኳን ደስ አለ በሉት እስቲ የኛን የሰላም ዩኒቨርሲቲ እሰይ አበጀ በሉት እስቲ ጎንደር የሰላም ዩኒቨርሲቲ እሰይ አበጀ በሉት እስቲ ጎንደር የሰላም ዩኒቨርሲቲ መድኃኒቱን አጠቃቀም ብዙ ጊዜ ስንነግራቸው ጀሮአቸው ሊያስቸግር ስለሚችል ጫጫታ ስለሚኖር ምናወራበት ቋንቋ ምንገልጽበት መንገድ ላይ ይግባ ስለሚችል ምንድነው የነዚህ መድኃኒቶች አጠቃቀምና መልካቸው የተቀመጠ ነው። እንግሊዘኛም ሊያስቸግር ስለሚችል አሁን ለምሳሌ እቺኛዋ ቶሮባይሲን ውስጥ ዴክሳሜታዞን ይላል። ቀለሙ ምንድነው ወይን ጠጅ ብሎ የተቀመጠ ነው። ወይን ጠጅ። ሌላኛው ቀጥሎ ፕሪድንስሎ የሚባል ነው። ይሄኛው ደግሞ አረንጓዴ ቀለም ያለው ኦፍሎክሲን ይባላል። ይሄኛው ደግሞ ቀይ ቀለም ያለው እያለ የነዚህን ቀለማት ነው የሚገልጽ ነው። ስለዚህ ጠብታው እንዴት ይደረጋል? በየ6 ሰዓት ማለት ምን ማለት ነው? በ24 ሰዓት ውስጥ 4 ጊዜ በየ5 ደቂቃ ጠብታ እንደሚደረግ ፕሮጀክቱ ያስቀመጠው ነው። ይሄ መድኃኒቶች እኒ መድኃኒቶች በዚህ ፕላስ ደግሞ ብዙ ጊዜ እንደምናውቀው እናቶቻችን በመቀነታቸው አባቶቻችን ደግሞ በሚክሳቸው ስለሚይዙ መድኃኒቱም ለመድኃኒቱም ጤንነት ሲባል እንደዚህ ነው የሚቀመጥ ነው ማለት ነው። ስለዚህ ይሄኛው ፕሮጀክቱ
ምንድነው መድኃኒቶች በአግባቡ ሰዎች እንዲጠቀሙ ከአካባቢ ላለ ሰው እኒህን መምሪያ ተከትሎ መድኃኒቱ እንዲያደርግላቸው የሚያገለግል ነው። ይሄን ፕሮጀክት ማመስገን እፈልጋለሁ። በዚህ በዳው ማህበረሰብ ስም እንደ ዩኒቨርሲቲ ማህበረሰብም ማመስገን እፈልጋለሁ። ሲቀጥል ደግሞ ይሄ ስራ እንዲሳካ በየቦታው የነበሩ የባህላዊ ደረጃም ያሉ ሌሎችም በቀጥታም ሆነ በተዘዋዋሪ መረጃውን በማሰራጨት ወይም በማጋራት ማህበረሰባችን ሰርቪስ እንዲያገኝ ያደረጉ በሙሉ ምስጋናን እያቀረብኩ